ፊታችሁን ጽድት ብርት የሚያደርግላችሁ ማስታወት ነው የሚያደርግላችሁ። ይህንን ማስክ ሰርታችሁ ተጠቀሙት። በቀላል መንገድ ቤት ውስጥ ባለ ነገር መስራት የሚቻል ነገር ነው እና በሁለት ግብአት ብቻ ፊታችሁን ፏ ማድረግ ትችላላችሁ። ማታ ይህንን ክሬም ተቀብታችሁት ከተኛችሁ በኋላ ጠዋት የምትታጠቡት ይሆናል እና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ምርጥ የፊት ማስክ አብረን እንሰራለን። እናንተም ተነሱና ስሩ። በነገራችን ላይ ቪዲዮን ስታዩ ማለት ነው። በመጀመሪያ ወደ አሰራራችን ስንገባ እዚህ ጋር ጃኮ ኮፊ ነው እኔ የተጠቀምኩት። ይሄ ቡና በጣም ነው የምወደው በነገራችን ላይ እና ሁሌም የምለው ነው የተጠቀምኩት። እዚህ ጋር 2 ማንኪያ ያክል ወይም ደግሞ 1 ማንኪያ ቡና ራሱ በቂ ነው። 2 ማንኪያ 2 የሾርባ ማንኪያ 1 የሾርባ ማንኪያ ከግማሽ ነው የተጠቀምኩት። እናንተ ያበሻ ቡና ካለ ያበሻ ቡና መጠቀም ትችላላችሁ። ወይም ደግሞ ንስካፌ፣ ያኛው ንስካፌ የሚቀልጠው ቶሎ የሚቀልጠው ንስካፌ አለ። ይሄኛው በነገራችን ላይ ያው አንደኛው ቡና ስለሆነ ብዙ ቶሎ አይቀልጥም እና እሱን ለማቅለጥ ደግሞ እዚህ ጋር የተጠቀምኩት ውሃ ተጠቀም ያለው ሙቅ ውሃ ነው የተጠቀምኩት እንዲቀልጥልኝ ስለፈለኩና ሌላ አይቀልጥም። ቡናው እንደ ድንጋይ ስለሆነ አይቀልጥም ቶሎና ከዛ በኋላ እሱን በዚህ መንገድ አዋህጄ አቀለጥኩት። እንደነገርኳችሁ ነው የአበሻ ቡና። እሱን ተጠቅማችሁ በዘይት መስራት ትችላላችሁ። ቅባቱን ከዚህ በፊት በቅባት መልኩ ሰርቼዋለሁ። ሁለተኛው ግብአታችን የሚሆነው ቫዝሊን ነው። ቫዝሊን ፊታችሁን ግሉ ነው የሚያደርግላችሁና በመጀመሪያ የተጠቀምኩት የሚበቃኝ ያክል ትንሽ ነው፣ ብዙም አልተጠቀምኩም እና 1 ማንኪያ የሚሆን ቫዝሊን ተጠቅሜያለሁ። እናንተ በዛ አርጋችሁ መጠቀም ትችላላችሁ ቫዝሊን። ነገር ግን ለብዙ ጊዜ ለምሳሌ ለ1 ቀን ወይ ለ2 ቀን ከሆነ እዚህ ጋር ውሃ ስለተጠቀምኩበት ሊበላሽብኛል ብዬ አሰብኩና ብዙ አልሰራውም እና ግን ያለ ውሃ በቀጣይ እሰራላችኋለሁ ለሁል ጊዜ የሚሆን ማለት ነው። ከዛ እዚህ ጋር አንድ ላይ አዋሃድኩት። ሳዋህደው ውሃ ስለነበረበት ቫዝሊን ውሃ ያለበት ነገር ሲሆን ማለት ነው አይዋሃድም፣ ምንም አይዋሃድም እና እሱን ለማዋሃድ ግዴታ ውሃ ከማሞቅ ብዬ ውሃ አሙቃችሁ ማቅለጥ ትችላላችሁ። ነገር ግን እኔ አጭር መንገድ ተጠቅሜያለሁ። ማይክሮዌቭ ውስጥ ነው የጨመርኩት። በማይክሮዌቭ እዚህ ጋር እንደዚህ አቀለጥኩት ማለት ነው። እንደነገርኳችሁ እናንተ በውሃ ማቅለጥ ትችላላችሁ። በመጨረሻ ይሄንን ይመስላል። በጣም ነው የሚያምረው እና ቫዝሊን ፊታችንን ለማለስለስ እንዲሁም ደግሞ ግሉ የሆነ ስኪን እንዲኖረን ይረዳናል። ቡና እንዲሁም የሞቱ የቆዳ ሴሎችን ያነሳልናል። ቡና ብዙ ጥቅሞች አሉት እና የምር ሰርታችሁ ተጠቀሙት። በጣም ነው የምትወዱት። ቫዝሊን ብዙ ጥቅም እንዳለውም ጉዳትም አለው። ያው ጥቅሙ ደግሞ ማታ ማታ ተቀብታችሁ ጠዋት መታጠብ ማለት ነው። ጉዳቱ ምንድነው? ተቀብታችሁ ቫዝሊን ተቀብታችሁ በፀሐይ እንዳትወጡ፣ ቡናም ስላለበት ለምች እንዳትዳረጉ ማለት ነው። አንዳንዴ ቡና የማይወድለት ሰው አለ። ለምሳሌ ቡና ተቀብታችሁ ውጭ ስትወጡ ምች ሊመታችሁ ሊሆን ስለሚችል ማለት ነው። ከዛ እዚህ ጋር ለእጄ ተቀብቻለሁ። እጃችሁ ሳይቀር ስትቀቡ እንዴት ልዩነቱ እዩት። እዚህ ጋር በእጄ የተቀባሁትና ያልተቀባሁትና በጣም ነው ቆዳን የሚያጸዳው እና ያው በሌላ ሰፋ ባለ ቪዲዮ መጣበታለሁ። ግን አጭር ቪዲዮ ስለሰራው ዛሬ ያው እጠር ምጥን አድርጌ ነው ያቀረብኩላችሁ እና ብዙዎች ስለ ቫዝሊን ያላቸው አመለካከት በጣም የሚገርመኝ ስለሆነ ማለት ነው። ግን ቫዝሊን የሁል ጊዜ ግብአቴና ሁል ጊዜም እንደ ክሬም አድርጌ የምጠቀመው ነው። እኔ በጣም ነው የጠቀመኝ ለፊቴ፣ ለቆዳዬ፣ ለጸጉሬ ቢሆንና እናንተም እንደዛ ሰርታችሁ መጠቀም ትችላላችሁ ማለት ነው። በቀላል ነገር ብዙ ወጪ የማይፈጅ ብዙ ብር አይጠይቅም ቫዝሊን ለመግዛት ራሱ። ግን ያው አንዳንዴ ያው ሰዎች የሚሳካላቸው አሉ ሲሰሩ፣ የማይሳካላቸው ያልተሳካላቸው ሰዎች ደግሞ ሌላ አስተያየት ሰጥተው ይሄዳሉ ማለት ነው። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር አድርጉት ቪዲዮውን። ሌላ ጊዜ ረዘም ባለ ቪዲዮ እንመጣለን። አለመጥፋት ብዬ ነው ይህን ቪዲዮ ፖስት ማድረግላችሁ። መልካም ቆይታ ይሆንላችሁ። በሌላ ቪዲዮ እንገናኛለን። ላይክ አድርጉልኝ፣ ኮመንት